በአጭር ጊዜ ውስጥ ሞኔታይዝ መሆን፣ በአጭር ጊዜ ውስጥ 4000 ሰዓት ማሟላት፣ በአጭር ጊዜ ውስጥ 1000 ሰብስክራይበር ማሟላት፣ ከአካውንታችሁ ጋር አድሰንስ አገናኝታችሁ ዩቲዩብን አገናኝታችሁ ተከፋይ መሆን ኢዚ ነው። ስልጠናዎቻችን መካከል የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁ። እነሱ እየተለወጠ እያደገ ይገኛል። እሱም እንግዲህ የኛን ስልጠና ጆይን አድርጎ እንደምታዩት ኢንተርናሽናል ቻናል ከፍቶ ገንዘብ ጀነሬት እያደረገ ገንዘብ እየሰራ ይገኛል ማለት ነው። ስለ ተምኔል 5 ሚስጥሮች ለበዛ ምናልባት ከአፕሎድ በኋላ የሚለው ተጨመረ። ኦኬ ከአፕሎድ በኋላ የሚለው መጨመሩ አያስፈልግም። ከአፕሎድ በኋላ የሚለው እውነት ራሳችሁን መቀየር ትፈልጋላችሁ ወይ? ዩቲዩብ ላይ እየሰራችሁ ቪዲዮ አፕሎድ እያደረጋችሁ ሰፊ ጊዜ ኖሯችሁ እንደፈለጋችሁ እየተዝናናችሁ እንደፈለጋችሁ ከቤተሰቦቻችሁ ጋር ጊዜ እያሳለፋችሁ ዩቲዩብ ላይ ሰርታችሁ ራሳችሁን መቀየር፣ የተሻለ ገቢ ጀነሬት ማድረግ፣ የተሻለ ገንዘብ መስራት ትፈልጋላችሁ ወይ? ይህንን ሁላችሁንም ጠይቃችሁ ፈልጋለሁ። ምክንያቱም በዚህ ሰዓት ዩቲዩብን ብዙ ሰዎች በደንብ እየሰሩበት ያለ ትልቅ ፕላትፎርም ነው። ስለኔ ከጠይቃችሁኝ እኔ እንግዲህ ቻናሌን ከመጀመሪያው ጀምሮ እስከ መጨረሻው ምን ላይ እንዳለ ሁላችሁም ታውቁታላችሁ። እኔ ከራሴ ማልፌ በጣም ብዙ ሰዎችን እያሰለጠንኩኝ እነዚህ ያሰለጠንኳቸው ሰዎችም ዛሬ ላይ የራሳቸውን ገንዘብ እየሰሩ ይገኛሉ ማለት ነው። ራሳቸውን እያሻሻሉ ይገኛሉ ማለት ነው። እንደ ምሳሌ እንግዲህ አንድ ቻናል ከዚህ በፊት ታውቃላችሁ በጣም ብዙ ቻናሎችን አሳይቻችኋለሁ። የኛን ስልጠና ተቀላቅለው የተሻለ ገቢ እያገኙ ያሉ፣ የተሻለ ቪው እያገኙ ያሉ፣ የተሻለ ገንዘብ እየተከፈላቸው ያሉ ብዙ ቻናሎችን አሳይቻችኋለሁ። ምናልባት እንደ ተጨማሪ ዛሬ ለየት ያለ አንድ ቻናል አሳያችሁ። ይሄ ቻናል ኢንተርናሽናል ቻናል ነው። ይህ ማለት ዓለም አቀፍ የሆነ ቻናል ነው። ሰዎች ከመላ ዓለም የሚያዩትና የሚመለከቱት ቻናል ነው። ቪዲዮውን ገብታችሁ ወይንም ቻናሉን ገብታችሁ መጎብኘት ትችላላችሁ። እዚህ ጋር የተጠቀማቸው የኤዲቲንግ ቴክኒኮች ካያችሁ የቪዲዮ ኤዲቲንግ ቴክኒኮች እጅግ በጣም ፕሮፌሽናል ናቸው። አንድ ሰው በትልቅ ዲጂታል ካሜራ ቀርጾ በጣም ትልቅ ወይንም በጣም ውድ የቪዲዮ ኤዲቲንግ ሶፍትዌር ገዝቶ ትላልቅ ኮምፒውተሮችን ተጠቅሞ ወይንም ደግሞ ትላልቅ ኤዲተሮችን ተጠቅሞ ኤዲት ሊያደርጉ የሚችለውን ቪዲዮ ነው እዚህ በቀላሉ ኤዲት እያደረገ ወንድማችን አፕሎድ የሚያደርገው ማለት ነው። ስለዚህ በእነዚህ ቪዲዮዎችም ቻናሉ እየተለወጠ እያደገ ይገኛል። እሱም እንግዲህ የኛን ስልጠና ጆይን አድርጎ እንደምታዩት ኢንተርናሽናል ቻናል ከፍቶ ገንዘብ ጀነሬት እያደረገ ገንዘብ እየሰራ ይገኛል ማለት ነው። እሱን እንደ አብነት ይዘነው መጣን እንጂ ሌሎችን በጣም ብዙ ሰዎች አሉ። ኢቭን አሁንም መንገድ ላይ ያሉ ወደ ስኬት እየቀረቡ ያሉ በአጭር ጊዜ ውስጥ 4000 ሰዓት 1000 ሰብስክራይበር አሟልተው ክፍያ አስጀምረው ሞኔታይዝ ሆነው እየተከፈሉ ያሉ በጣም ብዙ ተማሪዎች አሉን። ዛሬ ምናልባት ለአብነት ያክል የተወሰኑ ከስልጠናዎቻችን መካከል የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁ። እነሱን አሳያችኋለሁ። በነገራችን ላይ ስልጠናችን ኦንላይን ነው የሚሰጠው። ይህ ማለት የትኛውም ሀገር ላይ ሆናችሁ የትኛውም ቦታ ላይ ሆናችሁ ስልጠናችንን መከታተልና መውሰድ ትችላላችሁ። ባይ ዘ ዌይ ይሄ ስልጠና ለየት የሚያደርገው እኔ ራሴ በአካል ወይንም ደግሞ ራሴ በቀጥታ ተገኝቼ ነው የማሰለጥናችሁ። ይህ ማለት ቪዲዮ አይደለም የማሳያችሁ ማለት ነው። ጥያቄ ካላችሁ እየጠየቃችሁኝ ያልገባችሁን ነገር ግልጽ እያደረኩኝ እርስ በርስ እየተማማረን እኔ ባለሁበት ራሴ ተገኝቼ ነው የማሰለጥናችሁ። ይህንን እድል እንግዲህ ምናልባት ልታጡት ጥቂት ቀናቶች ብቻ ይቀሯችኋል። እስኪ ስለ ፓኬጆቻችን ከመናገሬ በፊት ስልጠናችን ምን ይመስላል የሚለውን የተወሰነ ላሳያችሁ። አንዳንድ ርዕሶች በጣም ያስቃሉ እያልኳችሁ ነበር። ዝግዝግ አድርገው ይናገራሉ ሁሉንም ነገር። እኔ ለምሳሌ እዚህ ጋር ልንገራችሁ። ስለ ተምኔል 5 ሚስጥሮች ለበዛ ምናልባት ከአፕሎድ በኋላ የሚለው ተጨመረ። ኦኬ ከአፕሎድ በኋላ የሚለው መጨመሩ አያስፈልግም። ከአፕሎድ በኋላ የሚለው እናንሳው። እሱማ ግድ ነው። እሺ ችግሩ ምንድነው? ከለር ኮምቢኔሽን ኦብሰርቭን አይደለም። ለምን? እስኪ ጠቅሰሽ ንገረኝ። የትና የቱ? ያው ጥቁርና ነጭ ቆንጆ ነው። እሺ ይሄንን አሳለፈን። ራይት እና ይሄንን ኦንላይን እየተማማርን ነው የምንገኘው። እኔ ራሴ ተገኝቼ በግሩፕም በቪአይፒም ስልጠናዎችን እየሰጠው ነው የምገኘው። ቪዲዮ የሚያሳየው ይሄንን ነው ማለት ነው። እዚህ ጋር ማንኛውም ሰው ጥያቄ ካለው ጥያቄውን መጠየቅ ይችላል። ያልገባው ነገር ካለ ክሊር አደርጋለሁ። ይህንን ስልጠና ሲጨርሱ ዛሬ የምናስመርቃቸው ተማሪዎቻችን ዩቲዩበር ሆነው የራሳቸውን ገንዘብ ጀነሬት ማድረግ ይችላሉ። ስለዚህ እኛ እየመዘገብን ያለ ነው በዚህ ሰዓት 2 ፓኬጆች ነው። 4 ፓኬጆች ነበሩን በዚህ በፋስት ሚዲያ ሰክሰስ የስልጠና ፕሮግራማችን። ቪአይፒ 1 እና ቪአይፒ 2 የሚባሉ 2 ፓኬጆቻችን ሰው ስለሞላብንና ሰዓት ስላጣን አቁመናል ምዝገባ ማለት ነው። ምናልባት ለቀጣይ ዙር መመዝገብ ከፈለጋችሁ በቪአይፒ መሰልጠን ከፈለጋችሁ አሁን ልትመዘገቡ ትችላላችሁ፣ ግን አሁን አይደርሳችሁም። ነገር ግን 2 ስልጠናዎቻችን አንድ የ7 ቀን ስልጠና አለን፣ 2 የ2 ወር ሙሉ ስልጠና አለን። እዚህ ጋር በደንብ አስረግጬ የምነግራችሁ የ7ቱ ቀን ስልጠና ይሄ ቪዲዮ በተለቀቀ
በ12 ሰዓት ውስጥ ለሚመዘገቡ ሰዎች ብቻና ብቻ ነው ምዝገባ የምንቀበለው። ከ12 ሰዓት በኋላ ያቆማል፣ ምዝገባ እናቆማለን ማለት ነው። ምክንያቱም ይሄ ቪዲዮ በተለቀቀ በነገታው የ7 ቀን ስልጠናችን ይጀምራል። በዚህ የ7 ቀን ስልጠናችን በዋናነት ፎከስ የምናደርገው ከዚህ በፊት ዩቲዩብ ላይ እየሰራችሁ ወይንም ደግሞ ዩቲዩብ ላይ ለመስራት ፍላጎቱ ኖሯችሁ የተወሰነ ሰፖርት እና እገዛ የምትፈልጉ በጣም የተመረጡ የእናንተን ቪዲዮ ቫይራል ሊያወጡ የሚችሉ በዋናነት ዩቲዩብ ላይ ያሉ ሚስጥሮችን የማጋራበት የ7 ቀን ስልጠና ነው። ልብ በሉ እዚህ ጋር ስልጠናው በዚህ ሰዓት 1950 ብር ነው እየመዘገብን ያለ ነው። ይሄ የሆነበት ምክንያት ለ12 ሰዓት ብቻ ነው። ይሄ ከ12 ሰዓት በኋላ ይቆማል ስልጠናው። ድጋሜ ሰከንድ ዙር ላይም ከ4000 እና ከ5000 ብር በላይ ነው ዋጋ የምናወጣለት። ነገር ግን አሁን በ1950 ብር የማሰለጥነው ተማሪዎች ያላችሁ፣ አቅም የሌላችሁ አላችሁ፣ ወደፊት ህልም ያላችሁ፣ መስራት የምትፈልጉ ለእናንተ በቀላሉ አክሰሱን ለመስጠት ነው እንጂ ስልጠናው ከዚህም በላይ የሚገባው ነው ማለት ነው። ቀጣይ ዙር ላይ በዚህ ፕራይስ አናሰለጥንም። ሁለተኛ ከ15 ቀን በኋላ ይሄ ቪዲዮ በተለቀቀ በ15ኛ ቀን የምንጀምረው ሙሉ የሶሻል ሚዲያ ስልጠና አለን። ዩቲዩብን ከጀምረን እስከ ፐ ድረስ ኮንተንት ክሪኤሽን እንዴት ይሰራል፣ ቪዲዮ እንዴት ይቀረጻል፣ እንዴት ኤዲት ይደረጋል፣ እንዴት ግራፊክስ ዲዛይን ይደረጋል፣ ላይት እንዴት ትጠቀማላችሁ፣ ቀረጻ እንዴት ታደርጋላችሁ፣ ቫይራል እንዴት ትወጣላችሁ፣ አልጎሪዝሙ በጣም ብዙ ርዕሶችን እንዳሰስበት የ2 ወር ስልጠና አለን። ይሄ የ2 ወር ስልጠና ለ3 ቀናት ያክል ይሄ ቪዲዮ በተለቀቀ በ3 ቀናት ውስጥ ለሚመዘገቡ ሰዎች ብቻና ብቻ 3950 ብር እናስከፍላለን። ነገር ግን ከ3 ቀን በኋላ ከመጣችሁ ፕራይሱ ወይንም ደግሞ ይሄ የስልጠና ክፍያው ጨምሮ ወደ 6000 ብር ያድጋል ማለት ነው። አሁንም ይህንን የ3 ቀን እድል የሰጠንበት ምክንያት ይህንን ሙሉ ስልጠና ፈልጋችሁ ነገር ግን በተለያዩ ምክንያቶች በገንዘብ ማነስ ተማሪዎቹ ናችሁ፣ ሰራተኞቹ ናችሁ ስልጠናውን እንዳታጡት ለእናንተ በማሰብ ነው እንጂ ብዙ ሰዎች እየጠየቁን ስለሆነ ያው እንደምታውቁት ነው አሁን ላይ የሶሻል ሚዲያን ተፈላጊነት ማለት ነው። ስለዚህ አሁን አስረግጬ የምነግራችሁ ነገር ዩቲዩብ ላይ ራሳችሁን መቀየር ትችላላችሁ ካልሰነፋችሁ። ዩቲዩብ ላይ ገንዘብ ጀነሬት ማድረግ ትችላላችሁ፣ ብዙ ገንዘቦችን መስራት ትችላላችሁ። የኛ ቻናል አይ ዶንት ኖ ለሰልጣኞቻችን ቻናሌን ከፍቼ አሳያለሁ፣ ምን ያክል ገንዘብ እንደምሰራ አሳያለሁ። ደን አብሮ ደግሞ እያማከርኩም ጭምር ነው ስልጠናውን የምሰጠው። ስለዚህ ምን ያክል ገንዘብ ጀነሬት እንደማያደርግ እነሱ ያውቃሉ ማለት ነው። ከኔ አልፎ ግን በጣም ብዙ ሰዎች ለአብነት መጥቀስም ይቻላል። እንደነገርኳችሁ መጀመሪያም ላይ ያሳዩዋችሁ ከዚህም በፊት ያሳዩዋችሁ ቻናሎች ስላሉ ማለት ነው። ሶ ከዚህ በኋላ አይ ቲንክ ስለነዚህ ስለ ሁለቱ ፓኬጆች ቪዲዮ አልሰራም። ምዝገባ የምንቀበለው የ7ቱን ቀን እስከ 10 ይሄ ቪዲዮ በተለቀቀ እስከ 12 ሰዓታት በተከታታይ ያሉ 12 ሰዓታትን ብቻ ነው ምዝገባ የምንቀበለው። ከታች ስልክ ቁጥራችን አለ። በዚህ ስልክ ቁጥር ቴሌግራም ላይ ብቻ አዋሩኝ። ስልክ አልቀበልም፣ አላነሳም፣ አላስተናግድም። በስልክ በጣም እየበዛብኝ ስለሆነ ከአቅሜ በላይ እየሆነ ስለሆነ። ሁለተኛ አሁን ይሄ ስልክ የምዝገባ ስልክ ነው። ጥያቄም ካላችሁ በዚህ ስልክ አልቀበልም። ለምዝገባ ብቻ ፕራይሱን አውቃችኋል፣ ጊዜያቶቹን አውቃችኋል። ስለዚህ መመዝገብ ትችላላችሁ። አንድ ነገር ልጨምርላችሁ። የ7 ቀኑ ስልጠና ላይ 7 ቀን ካሰለጠንኳችሁ በኋላ ለውጣችሁን መከታተል ለውጣችሁን ማየት ስላለብኝ ስልጠናው ካለቀ የ7 ቀን ስልጠና ካለቀ ከአንድ ወር በኋላ ለ3 ቀን ያክል ተጨማሪ ፓኬጅ አዘጋጅላችኋለሁ። ለዚህ ምንም አይነት ክፍያ አትከፍሉም። ስለዚህ የ7ቱን ቀን ስልጠና ምን ላይ አውላችሁታል፣ ምን ያክል ለውጥ አግኝታችኋል፣ ምን ክፍተት አለባችሁ፣ አሁንም ማስተካከል ያለባችሁ ክፍተት ምንድነው የሚለውን በደንብ አሳያችኋለሁ ማለት ነው። ስለዚህ በአጭር ጊዜ ውስጥ ሞኔታይዝ መሆን፣ በአጭር ጊዜ ውስጥ 4000 ሰዓት ማሟላት፣ በአጭር ጊዜ ውስጥ 1000 ሰብስክራይበር ማሟላት፣ ከአካውንታችሁ ጋር አድሰንስ አገናኝታችሁ ዩቲዩብን አገናኝታችሁ ተከፋይ መሆን ኢዚ ነው። እጅግ በጣም እኛ ጋር ስትመጡ በጣም ቀላል ነው ማለት ነው። አይ ዶንት ኖ ከዚህ በላይ ምንም ልላችሁ አልችልም። ከዚህ በፊት የላይቭም ሴሽን ነበረን፣ ቪዲዮም የተለቀቃለ። እሱን በመመልከት ዲቴል መረጃዎችን ማግኘት ትችላላችሁ። ሶ እድሉን ተጠቀሙበት። ስልኩ ዲስክሪፕሽን ላይ ስለሚኖር ወይንም ኮሜንት ላይ ፒን አድርጌያለሁ። ከቻልኩኝ እዚህ ስክሪንም ላይ አካፍላችኋለሁ፣ አስቀምጥላችኋለሁ ማለት ነው። መልካም የስልጠና ጊዜ ይሆንላችሁ። አመሰግናለሁ።